ስሜትሽን የሚረዳ እና አይዞሽ የሚልሽ አንድ ሰው ስታጭ ስደት ምን ያህል መራር እንደሆነ ይገባኛል። ብቻዬን ነኝ የሚለው ስሜት ልብሽን ሊሰብረው ሲታገል ይሰማኛል። በመካከለኛው ምስራቅ ለምትኖሩ ብርቶች የስደት እውነታን በድራማዊ ትረካ በግጥምና በስነ ልቦና ምክር ይዘንላችሁ መጥተናል። የበረሃይቱ ብርሃን ቻናልን አሁንኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የእናንተ አንድ ላይክ እኔን ስለሚያበረታታ ላይክ እና ሼር ማድረጋችሁን አትርሱ። ሰላም ጤና ይስጥልኝ ውድ የበረሃይቱ ብርሃን ቤተሰቦች፣ ዛሬ በሰው ሀገር ሆነሽ ብቸኝነት ለሚያናውዝሽ፣ በዝምታ ውስጥ ሆነሽ ውስጥሽ ለሚጮሆ ለእያንዳንዱ ስደተኛ እህቶቼ ይህንን መልእክት አደርሳለሁ። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም የእናንተ አንድ ላይክ እና ሼር እኔን ስለሚያበረታታኝ ላይክ ሼር ማድረጋችሁን አትርሱ። አውቃለሁ ማታ ስራሽን ጨርሰሽ ወደ ጠባቧ ክፍልሽ ስትገቢ የሚሰማሽን ያንን አስፈሪ ጸጥታ፣ በዙሪያሽ የምታያቸው ግድግዳዎች የናፍቆትሽን ያህል ሲከብዱሽ፣ በሰው መካከል ሆነሽ ግን ያንቺ የሆነ ማንም እንደሌለ ሲሰማሽ፣ ብቸኝነት ክፉኛ ሲያምሽ አውቃለሁ። በሺዎች የሚቆጠሩ ሰዎች ባሉበት ከተማ ውስጥ እየኖርሽ ግን ያንቺን ቋንቋ የሚናገር ስሜትሽን የሚረዳ እና አይዞሽ የሚልሽ አንድ ሰው ስታጭ ስደት ምን ያህል መራር እንደሆነ ይገባኛል። ብቻዬን ነኝ የሚለው ስሜት ልብሽን ሊሰብረው ሲታገል ይሰማኛል። ባዕድ ሀገር ሆኖ መኖር ቢመረኝ፣ እንደ እንግዳ ታይቼ ብቸኝነት ቢወረኝ፣ የሰው ፊት ቢያስፈራኝ፣ ቋንቋው ቢጠፋብኝ፣ በሩ ተዘግቶ ግድግዳው ሲከበኝ፣ የሰው ሀገር ባዕድ ብቸኝነት ሲያመኝ፣ የቤተሰብ ፍቅር የሀገር ናፍቆቱ ልቤን ቢነካው ያ አብሮነቱ፣ ለማን አዋያለሁ ውስጥ የያዘውን በሳቅ የሸፈንኩት የለቅሶ ታሪኬን። ተመችቷት ሲሉ መች አወቁ ጉዴን፣ ብቻዬን ነኝ ስል በሰው ሀገር ምድር ትዝታሽ ብቻ ነው እህት የሚናገር። የማዳሜ ጩኸት የስራው ብዛት አየኔ ነገር ሌላ ማለኮተት፣ ጠዋት እስከ ማታ ምግብ አለመብላት፣ ብቸኝነት ሲታከልበት ሆኖብናል ስቃይ። ማን ይወቅልን ሁሉ ማስመሳይ፣ አንቺ ትሻይ ብለው ህልምሽንም ገዳይ። ነገር ግን ይህ ሁሉ አልፎ ታሪክ ይሆናል። ዛሬ ያለቀሽው ነገ ይረሳል። ግን ስሚኝማ እህቴ፣ ብቻዬን ነኝ ብለሽ ስቅስቅ ብለሽ ስታለቅሺ፣ ፈጣሪ ግን ካንቺ ጋር ነኝ ይልሻል። ሰዎች ባልሰሙሽ ሰዓት ማንም አጠገብሽ በሌለበት በዚያች በጠባቧ ክፍልሽ ውስጥ
ስቅስቅ ብለሽ ስታለቅሽ፣ እሱ ግን ከጎንሽ ነኝ ይልሻል። እንባሽን ያብሳል። ፈጣሪ በአረብ ሀገር በረሃ ውስጥ ብቻሽን አልተወሽም። ያንቺን ስራ ማጣት፣ ያንቺን ድካም፣ በሰው ሀገር የሚደርስብሽን መገፋት ሁሉ እርሱ በሚገባ ያውቃል። ሰው ፊት መቆም ባቃተሽ ሰዓት እሱ ግን በትከሻው ይሸከምሻል። አንቺ እኮ የእግዚአብሔር ልጅ ነሽ፣ ፍጹም ብቻሽን አይደለሽም። ስለዚህ ዛሬ ብቸኝነትሽን ወደ ጸሎት ቀይሪው። ያንን የሚያስፈራሽን ጸጥታ ከፈጣሪሽ ጋር የምታወሪበት ቅዱስ ሰዓት አድርጊው። እርሱ ካንቺ ጋር ካለ ሙሉ ነሽ። ካንቺ ጋር ካለ ማንም አይጥልሽም። አንገትሽን ቀና አድርጊ። አንቺ የበረሃይቱ ብርሃን ነሽና። ጥበብ ማለት እርሱ ከክፉ መራቅ ነው። እርሱ ካለልሽ ስደትም በረከት ነው። ስለዚህ እህቴ ፈጣሪን አትራቂ። በባዕድ ሀገር ላይ ማዳኑን እወቂ። ይህ ቪዲዮ ብቸኝነት ለከበዳት እህትሽ አጋሪያት። ብቻዋን እንዳልሆነሽ አስታውሻት። ሰላምና ብርታት ከእናንተ ጋር ይሁን። በሚቀጥለው ቪዲዮ እስከምንገናኝ የበረሃይቱ ብርሃን ነበርኩኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የእናንተ ላይክ ሼር እኔን ስለሚያበረታታኝ ላይክ ሼር ማድረጋችሁን አትርሱ። በያላችሁበት ፈጣሪ ይጠብቃችሁ።